በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የግዕዝ ውዳሴ ማርያም ተማሪዎቻችን እንዴት ቆያችሁ? እንዴት ሰነበታችሁ? ዛሬ ደግሞ የመጨረሻ የሆኑትን 6ኛ ክፍልንና 7ኛ ክፍልን ነው የምናየው። 6ኛ ክፍል ዳዊት፣ 7ኛ ክፍል አሐዱ። ከላይ ያሉትን እንግዲህ በአንደኛ፣ በሁለተኛ፣ በሶስተኛ፣ በአራተኛ፣ በአምስተኛ ያሉትን ጨርሰናል ማለት ነው። ተነሽ ሺ በሚል ፊደል ተወክሏል። ሰያፍ በሚል ፊደል ተወክሏል። ተጣይ በሚል ፊደል፣ ወዳቂቂ በሚል ተወክሏል። ኪሩቤልና ጸለይ ጠንካራ ድምፅ ይጠቀማሉ። አሐዱና ማርያም ደግሞ ላላ ያለ ድምፅ ይጠቀማሉ ማለት ነው። ቀጥታ ወደ ትምህርቱ። ዳዊት ዘነግሰ ለእስራኤል አመ ይትነስኡ ለአሌሁ እልዋን ፈተወ ይስተይ ማየ እማዕዘቅተ ቤተልሔም። ረጅም ነው፣ አንድ ላይ ነው። እማዕዘቅተ ቤተልሔም ፍጡነ ተንስኡ መላህቅተ ሐራሁ ወተቃተሉ በውስተ ትዕይንተ እልዋን። ይሄም አንድ ላይ ነው፣ ረጅም ነው። በውስተ ትዕይንተ እልዋን ወአምጽኡ ሎቱ ውእተ ማየ ዘፈተወ ይስተይ ወሶበርየ ውእቱ ጻድቅ ከመ አጥብኡ ወመጠው ነፍሶሙ ለቀትል በእንቲአሁ ከአወ ውእተ ማየ ወኢሰትየ እምኔሁ ወእምዝ ተሆለቆ ሎቱ ጽርቅ እስከ ለዓለም አማን መነኑ ሰማይት ጣዕማ ለዛ ዓለም ወከአው ደሞሙ በእንተ እግዚአብሔር ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት። ይሄም አንድ ላይ ነው፣ ረጅም ነው ማለት ነው። በእንተ መንግሥተ ሰማያት ተሳሃለነ በከመ እበየ ሳህልከ። አንድ ላይ በከመ እበየ ሳህልከ ሰአሊ ለነ ቅድስት። 7ኛ ክፍል ደግሞ አሐዱ ዘእምቅድስት ሥላሴ ርእዮ ትሕትናነ አጽነነ ሰማየ ሰማያት መጻ ወሃደረ ውስተ ከርሰ ድንግል። አንድ ላይ ውስተ ከርሰ ድንግል ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ወተወልደ በቤተልሔም በከመ ሰበኩ ነቢያት አድኀነነ ወቤዘወነ ወረሰየነ ሕዝበ ዚአሁ ሰአሊ ለነ ቅድስት። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የሐሙስን ውዳሴ ማርያም ጨርሰናል። በዓርብ ውዳሴ ማርያም እንገናኛለን። ይቆየን።